ምን አሉ እንግዲህ እንግዲህ እኛ ምን እንኖራለን? የእኛ ማስተርሳችን ደግሞ ራሳችን አተኛም እንደ አንተ እየተቀረጸ አይደለም። ለካ ይሄ እየቀረጸ መስሎኛል። አይደለም። ወይኔ ስወደው ይሄንን ሰውዬ ፀሐዬን ወደዋለሁ። ለምን እንደሆነ አላውቅም። ፀሐዬ በጣም ነው የምወደው የፀሐዬን ዘፈኖች። የሰውየው እኮ ዘመን ነው። የማ የሰውየው የቱ ሰውዬ? የቱ ሰውዬ? ምን አገባኝ? እኔ የፈለገው ዘመድ ይሁን። እኔ ዘፈኑን የወደድኩት እንጂ ምን አገባኝ ስለሱ። ከፈለገው ጋር ይዛመድ። የማን ዘመድ ነው? የድሮ ሰውዬ ነው የአሁኑ ሰውዬ? የድሮ ሰውዬ። ኧረ እሱ እንደዚህ አይነት ነገር አያውቅም። ዘፈኑ ሁሉ ኖርማል ነው። ኧረ እሱ እንደዚህ አይነት ነገር አያውቅም። እሱማ ኢትዮጵያን ያደገ የዘረ አሀ ኤርትራዊ ነው ልትይኝ ፈልገሽ ነው? ዘመዱ ነው እኮ የእውነቴን እኮ ነው የምነግርሽ። የማ ያስመለች ዘመዱ እኔ ግን ፀሐዬ በጣም ዘፈኖቹ ሁሉ ምንም እንትን ውስጥ የሌለበት በቃ ጥሩ የኢትዮጵያ ዘፈን ነው ዘፈን እኮ። ታዲያ እሱ በኢትዮጵያነቱ ነው የሚያምነው። ኧረ እንደዛማ ከሆነ ንገሪኝ ያለበትም። ያስምዬ ዘመድ ነክ፣ እኔም ያስምዬ ዘመድ ነኝ። ጀስት ላሳውቀው። ኧረ እባክሽ እሱም አልሆነሽም እንኳን እሷ በጣም የተለያዩ ናቸው። አይገርምሽም? ከአስምዬ ጋር በጣም የተለያዩ ናቸው። ሰለሞንም ደግሞ እኮ አግኝቶት ሰለሞንም እኮ ይሄ ሰው ሁሉ የሚወደው ሰውዬ ነው። ይሄ ፀሐዬ በጣም ሰው ሁሉ የሚወደው ዘፋኝ። ሰለሞን እኮ አሁን የእህቱ ልጅ የሰውየው የእህት ልጅ ኢትዮጵያ አስመላሽ ቢያየው በጥፊ ይመታዋል። በይኝ ይሄንንም ኢትዮጵያ እያለ ሲዘፍን ቢሰማው የእህቱም ልጅ እኮ አለ። ሰለሞንን አታውቂም? እኔ ጋ የነበረው አለማ ዩኒቨርሲቲ እሱ እኮ ሚባል አልፈልግም ብሏቸው